ሰላም ቤተሰብ፣ ዛሬ ደግሞ ማሳያችሁ ይቺን ልከትፍና አሳያችኋለሁ ማለት ነው። እንዴት ናችሁ ቤተሰብ? እንደሁሉ ሰላም እግዚአብሔር ይመስገን አለ። እንዴት ናችሁ? ከትፌ እመጣለሁ። ያው በአንድ እጅ ነው የሚቀረጠው፣ በአንድ እጅ ነው የሚከተፈው። ጉድ አፍልቷል መቀራረጡ ማለት ነው። እና አብራችሁን ጠብቁኝ እሺ ቤተሰብ እዚህ ጋር ተመልከቱ። እዚህ ጋር ነው ዶሮዋ፣ እንደዚህ ነው መከትፋት። እንደዚህ ከትፌ ማለት ነው። እዚህ ጋር የታያቸው ዱቄት ነው። ይሄ ዱቄት ነው። እዚህ ጋር ፍልፍል ቆንጆ በርበሬ ነው። ፍልፍል አስወጥ ከሙን እዚህ ጋር በብሪክ አለ። ይሄ ደግሞ እንትን ነው ፍሱማት ማለት ነው። ይሄ ለዶሮ እንትን ነው። እዚህ ጋር አንድ ላይ የተበላልቀዋል ትንሽ ማለት ነው። አብራችሁ እንደዚህ ጨውም አለ። ይኸው እዚህ ጋር ጨው አለው ማለት ነው። ለመቅረጽ ስለማይመቸኝ ይቅርታ። እና ይሄን አንድ ላይ እደበላልቀዋለሁ ሁሉንም ማለት ነው። ከዛ ይሄን ነው የማደርግበት። ከዛ በዘይት ነው የምጠብሰው ማለት ነው። እና ጠብሼ ሰርቼ አሳያችኋለሁ። በጣም ነው የሚጥም ዶሮ ነው። ዶሮ የሚሆነው ደግሞ አጥንት የሌላት ዶሮ። የምንድናት ዶሮዋ እኔ አላውቅም። ማውቀው ጉዳይ የለኝም። ዶሮ ትሁን ምን ትሁን አላውቅም። እኔ ስሪ ተብያለሁ መስራት ብቻ ነው። እና አብረን ሰርተን እናያለን አመራችሁ። እሱ በደንብ ላማስሉ ውጤቱንና እንትኑ ሁሉንም በአንድ ላይ በደንብ ማዋሃድ አለባችሁ። ጨውና ቆንጆ በርበሬው ፍልፍል አስወጡ ምናምን በአንድ ላይ መግባባት አለበት ማለት ነው። ከዛ ቀጥታ ወደ ዘይት ትገባለች። ይሄንን እንደዚህ ታርቁታላችሁ። አያችሁ፣ አሁን ስለማይመቸው ነው እንዳሳያችኋለሁ። ጠብቁኝ እሺ። አያችሁ ቤተሰብ፣ እንደዚህ ነው የሚሆነው። በድቀቱ የምትትሉት ማለት ነው። አሁን ይሄን ቀጥታ ዘይት ውስጥ ነው ታስገቡት። ዘይት ማለት ነው። አዲስ ዘይት ታገዱና በዘይት ትጠብሱታላችሁ። ዘይት ጠብሰው ላላሳያችሁ እችላለሁ፣ ግን ዘይት ውጭ ስለምጠብስ ነው። ውጭ ላይ ነው የምጠብሰው እኔ ቤት ውስጥ አይደለም። እና በሎኮና ስላለ በሎኮና ነው የምጠብሰው። እና ጠብሼ ደግሞ አሳያችኋለሁ። እሺ ቤተሰብ እዚህ ጋር ሩዝ ልሰራ ነው ማለት ነው። ይታያችኋል። የሩዝ ላይ የሚገባው ነገር እናንተ ታውቃላችሁ። እዚህ ጋር ሩዝ ልሰራ ነው። አብራችሁ ታያችሁ። አሁን ሩዝ እናደርጋለን። አላራን ያለ ሰላም ማለት ነው። አያችሁት ቤተሰብ ሩዛችን እንደዚህ ሆኗል። ገና ነው ትንሽ ቀረው። አሁን ከፊል ላሳያችሁ። የማያችሁት ይህ ዛፈራን ነው ማለት ነው። አያችሁ ቤተሰብ፣ በቃ ሩዙ በቃው ማለት ነው። በጣም ደስ የሚል ሩዝ ነው ማለት ነው። ይሄ ዛፈራን ነው። ቤተሰብ ሽንኩርት አይደለም የምጠቀመው እዚህ ጋር ሽንኩርት ነው ማለት ነው። ሽንኩርት ሲሆን የምጠቀመው አብራችሁ ነው የሚሳግልሻለሁ። እዚህ ጋር የተፈጨ ቲማቲም አደርግበታለሁ። ትንሽ ይሄን አደርግበታለሁ። እዚህ ጋር ደግሞ ይሄን አደርግበታለሁ። ይሄ ማለት ነው። ይሄን ማይገባ እንደገና ደግሞ ይሄን አደርግበታለሁ። ይሄን ማለት ነው።
ከቸብም ማለት አብራችሁ ከዛም ዶሮውን ጠብሼ አምጥቻለሁ። ዶሮ ሲጠበስ እንደዚህ ነው። አያችሁት? የቅድሙ ዶሮ እዚህ ጋር በጣጥስም አለኝ። አንድ ላይ ሰርች አሳያችኋለሁ። አንድ ላይ አይደለም ለየብቻ ነው የሚሰራው፣ ግን ዶሮ ይሄ ነው ማለት ነው። አሁን በኋላ አሳያችኋለሁ። ሁሉ ነው ማለት ነው። አንድ ላይ አሳያችኋለሁ። ለዛ አሁን ምን ሄዳው ወደ ስራ ነው። አያችሁ ቤተሰብ እንደዚህ ነው። ትንሽ የተፈጨ ቲማቲም ትንሽ ጊዜ ነው ሶሱ የዚያ ማቆየት የለበትም። ከዚያ የለበትም ይበዛብር ወደ አያችሁ በጣም ከዛ ደግሞ ኮቸር ነው የሚያስገባው። ማዘር ገደራለ ይሄን አያችሁ ቤተሰብ እንዴት እንደሚያምር ማለት ነው። አሁን እንደዚህ ሁሉንም አገናኛለሁ ማለት ነው። አመሳስለዋለሁ። ከዛ በጣም የሚጣፍጥ ነገር ነው በነገራችን ላይ አባው ደግሞ እመጣለሁ ማለት ነው። አያችሁት እንዴት እንደሚያምር። ከዛ ደግሞ ተላው ላይ ሰሊጥ ነው ማለት ነው። ሰሊጥ አረግበታለሁ። ታያችሁ ትንሽ ነው ተመልከቱ ቤተሰብ እንዴት እንደሚያምር ማለት ነው። ማርያም ነው የምላችሁ በጣም ነው የሚጣፍጠው ደግሞ በጣም ነው እና እንደዚህ ጋር ተሰርቻለሁ። ሰርታችሁ ብሎ ነው ያላችሁ አይቀር ላሳያችሁ። እዚህ ጋር ደግሞ ድንቹ ነው ማለት ነው። ዳውን አሰራሩ ድንቹ ሲሰሩት ውሃው የጃንያ ብዙ ማለት የለበትም። ውሃው ተበዛ በጣም እንትን ነው ማለት ነው። እና ቆይ እንትን ተከተክ አሳያችኋለሁ። አያችሁ ቤተሰብ በተመለከተ አሁን ድንች ነው ማስገባበት። አያችሁ ቤተሰብ አያችሁ ድንቹን ምንም ማሳየት አይጠበቅብኝም። እንደዚህ በትንሹ ክትፍ አድርጋችሁ በዘይት መጥበስ ነው። ከዛ ትንሽ ኩሽና ሰርተህ በጣም ሰዎች የሚሆኑ ማለት ነው። ከዛ ይሄን ታረጉታላችሁ። እነሱም ኩስበራና በርበሬት የማያውቅ የለም። ከዛ እንደዚህ ያችሁ ምንም ማማሰል አያስፈልገውም። በቃችን ብላችሁ ቶሎ ነው የአንድ ዞኑ ነው የሚበላው። ይሄ ድርቅ ካለ ብዙ አይጣፍጥም ድንቹ ማለት ነው። ትኩሱን ነው የሚበላው በነገራችን ላይ። እና ቤተሰቦች ስላበረታታችሁ አመሰግናለሁ። በጣም ነው አመሰግናለሁ። ወዳችኋለሁ። ባይ ባይ።